በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? እሷ እኮ ቢከፋትም ከፋኝ ቢርባትም ራበኛ አትልም። በጣም ሲብስባት ነው የምትናገረው። ላስተምር ብሎ የወሰደ ሰው ያው ኃላፊነት አለበት። ተዛው ለመሸሽ ሁሌም በቃ ትማታለህ አይደል? ዝም በይ፣ ጨምርልሻል። እውነት ለመሸሽ ትማታለህ። እውነት ነው፣ በቃ እውነት ነው። አንቺ ጋር ውሸት እንጂ አንድ እውነት ኖሮ አያውቅም። ውሸታ። ከዚህ በኋላ በዚህ ጉዳይ እምታገስሽ እንዳይመስልሽ እሺ? የወለድ አንጀቱ አይጨክንም ነው ዛሬም ለይቅርታ። እሺ ይሄንን ብር ደግሞ እኔ ላስቀምጥልህ። ብዙ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ቀረ። እኔ እንደገዚህ የምጀጀልሽ መሰለሽ እንዴ? ባልሽ ፊት እኔን ፍቅሬን ትክጃለሽ፣ እኔ ፊት ደግሞ ባልሽን ትክጃለሽ አይደል? አጎቴ እንዴት ነህ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ለብዙ ጊዜ ብቻዬን አልቅሻለሁ፣ ግን ሊወጣልኝ አልቻለም። ከባድ ሐዘንና ጸጸት ተጭኖኛል። አጎቴ አስቴር ካረፈች ቆይታለች። የገደላት ደግሞ ሽሟ ነው። እኔ ጓደኛዬ ናትን እንዲከታተላት ልኬው ነበር። ብቻ ሁሉም ነገር አልሆነም። እኛ ሀሳባችን ፈርታ ወደ ቤቷ እንድትመለስ ነበር። ምንም ማድረግ አልቻለም። ያላሰብነው ነገር ተፈጥሮ እሷም አርፋለች። አጎቴ እርምህ እንድታወጣ ብዬ ነው። ያንተው ፀሐይ ነኝ። ለሁሉም ነገር ይቅርታ አድርግልኝ። ደህና ሁን የኔ ውዱ አጎት። ዛሬ ጸጸት ሲገርፈኝ ህሊናዬ ፋታ እንዲያገኝ ይቅርታችን አበረታኝ እንደገና ጉልበት ሆነ። እሷ አውሮፓ የመግባት ህልም ነበራት። ሞት ጨካኝ ነው ቀደማት። እኔማ የደላት የተሳካላት መስሎኝ ነበር። አስቴር ጨካኝ ነሽ፣ እውነት ጨካኝ ነሽ አስቴር፣ ጨካኝ። ሰው እንዴት ሞቱን ይመርጣል? እንዴት ሞቱን ይመርጣል? ፀሐይ ግን በምን አውቃ ነገረች? እሷ ግን እርግጠኛ ነች? አዎ ንጉስዬ፣ በጣም እርግጠኛ ነች፣ በጣም እርግጠኛ ነች። ናቲ የሚባለውን የፀሐይን ጓደኛ ታስታውሰዋለህ? እሱንማ እንዴት ረሳዋለሁ? ስደበድበው ውለህ በስተት ነው ያልከው ልጅ አይደል? አዎ እሱ ነው። ለካ ያኔ ፀሐይ እውነቱን እንዲያወጣ እሱን ልካው ነበር። እሱ ደግሞ ከዛ ከተረገመ ፂማም ጋር አስቴርን በተደጋጋሚ ጊዜ ፎቶ አንስቶ እያስፈራራት ነበር። አስቴር አልሰማ ስትለው ለዛ ለፂማሙ ነገረው። እንዲተዋት ነበር ሀሳቡ፣ ግን ያልታሰበው ነገር ተፈጠረ። ገንዘቡን ይዞ ተሰወራሉ። የሆነው ይሄ ነው። ምቾትን መርጣ ነበር፣ ለውጥን መርጣ ነበር። ይኸው አፈር ተጫናት ንጉሴ፣ አፈር ተጫናት። እሳይ አይባል ነገር ጥቅም የለውም ንጉስዬ። የጎዳን መጉዳት፣ በጉዳቱም ደግሞ መደሰት ጥሩ አይደለም። እኛ ምስ ያንል አፈሩ ይቅለላት፣ ይድላት፣ ይመቻት ሲያንልም እንደ ክፋቷ አናይም፣ ክፋቷን አንቆጥርም ንጉስዬ፣ ክፋቷን አንቆጥርም። እኛ በሶስት ቀን ከሚደሰቱት ወገን አይደለም። ባለመሆናችንም ደግሞ በጣም ደስ ይለኛል። ምን ያደርጋል በሰው ስቃይ መደሰት? በሰው ደስታ መደሰትን ፀሐይ አስተምራናለች። እሱ ግን ተይዞ ታስሯል አይደል? አይመስለኝም ንጉስዬ። ፀሐይም ወደዚህ አልመጣችውም። ለወራትም ተደብቃ ስታዝን ስታለቅስ የነበረው በአስቴር ሞት የተነሳ ጸጸቱ አላስቀምጥ ብሏት።
እና ንጉስዬ ከጻፈችልኝ ውስጥ እንደተረዳሁት እሷ ሰው አስገደልኩ በሚል ያ ልጁም ሰው አስገደልኩ በሚል ከባድ ሀዘንና ከባድ ጸጸት ውስጥ ነው የነበሩት። እነሱ ደግሞ ምን አደረጉ? እሷ ራሷ አይደል እንዴ ወደ ጥፋት ይዘችው? የአስቴርን ብልግና ለኔ ያልነገረው ይጎዳታል ብሎ ፈርቶ ነበር። ከዛ በፎቶ ሲያስፈራራት አልተውም ስትለው ሄዶ ለዛ ለውሽማዋ ነገረው። ውሽማዋ ደግሞ ያው እንዳልኩ አስቴር ክፉ ነች ንጉስዬ። ሙት ወቃሽ ድንጋይ ነካሽ እንደሚባለው ነው የሆነብን። እንዳናዝንም እንዳንኮንናትም ነው የሆነብን። አስቴር ያ ሁላ ክደት ለዚህ ነበር? ያ ሁላ ጭካኔ፣ ያ ሁላ ነገር ለዚህ ነበር? አስቴር ይድላሽ። ከዚህ በቃ ጠንከር በል። የፈሰሰ ውሃ እንደማይታፈስ ሁላ አስቴርን መመለስ አንችልም። እንኳን ሞታ ኖራም አልመለስናት። በእኛ ጨክነሽ ሄደሽ ተጨከነልሽ። ብቻ እንወቅስሽ፣ አፈሩን ገለባ ያደርግልሽ። ብቻ ክፉሽን መስማት አልፈልግም ነበር። ክፉሽን ሰማሁ። ይኸው ማቅ አለበስሽ። አንዱን ስለው አንዱ ይመጣል፣ አንዱን ስተው ደግሞ አንዱ ይጨመራል። ነገሩ ተስተካከለ፣ ሰላም ሆነ ስል በክደቷ እንደዛ ርር ድብን እንዳላልኩ አሁን ደግሞ ያው ሀዘን ጨመረችልኝ። አስቴር የኔ ሲሆን የእጄን ያገኘሁት በእኔ የተነሳ በእኔ ፀሐይ ለሀዘን መዳረጓ ልጁም ለከፋ ስቃይ መዳረጉ ነው የሚጸጽተኝ። እኔስ የእጄን ያገኘሁት ንጉስዬ። በቃ ይዙ የእጄን ነው ያገኘሁት። ይበለኝ። እንደዚህ በመሆን እኮ ምንም የምትለውጠው ነገር የእግር እሳትም ቢሆን ይበለኝ። ያገኘሁት የእጄን ነው፣ የስራዬን ነው ያገኘሁት። ሁላችሁንም አልሰማ ብዬ ሁላችሁንም ስበድል ሁላችሁንም ስመታ ሳንቋሽሽ ይኸው የእጄን ያገኘሁት ንጉስ፣ የእጄን ያገኘሁት። ይበለኝ። እንደውም ሲያንሰኝ ነው ለእኔ ሲያንሰኝ ነው ንጉስ፣ ሲያንሰኝ ነው። ግን እንደ እሳት ሆኖ ውስጤን የሚለበልበው ፀሐይ በእኔ የተነሳ መቃጠሏ ማዘኗ ነው። የፀሐይ ላንስ ብሎ ደግሞ ልጁም እንደዚህ መሆኑ ነው ንጉስ፣ እኔን የሚያበሳጨኝ የሚያንገበግበኝ። የዚህ ሁሉም ነገር እኮ ያልፋል። በቃ ቻል አድርግ። መጨረሻሽ እንደዚህ ሆነ። ሉልዬ እንዴት ነህ? አሁንስ የከፋው እየመጣ ነው። ያውን ይባስ ሆነ ነገሩ። እኔስ ቀድሜ ሰምቼ አልቅሽ ወጥቶልኛል። እንዴት ተሰማ? እቴ ለወራት እዚህ ቆዘ ማስታለክስ ነው የሰማው። እኔ እንኳን በስንት መከራ ነው ወላ አድሬ ነገረች። ሉልዬ እኔ ግን ያልገባኝ፣ ቆይ እሷ ግን ምን አደረገች? ያው ለበጎ ያደረገችው ለክፋት ሆኖባት ነው። እሷ ከእሷ ጋር እንዲያቆም ብላ ስትነግራት እሱ ደግሞ ወቅቷ ስለሄደ ነው። ያው ጓደኛ እሷ ነበር እንዲያለያየችው የላከችው። ማለያየቱ እስከ መጨረሻው ሆነባቸው እንጂ ፀሐዬ ምን አደረገች? እሷ እኮ የተናገረችው እውነታውን ነው። አንተማ ሆኖ ነገሮችን አትረዳም። ቀረት ትላለህ። ሉሌ ቀረት ማለት እኮ አይደለም፣ ስላልገባኝ ነው። ንጉስ አይገባህም እንዴ? እሷ ለማለያየት ላከቻቸው፣ እሱ ደግሞ እንዳትመለስ አደረጋት። እሷ እኮ ከዛኛው እንድትለይና ወደ ቤቷ እንድትገባ ነው እንጂ ወደ መቃብር እንድትገባ እኮ አይደለም ሀሳቧ። አስቴር ከባሏ ሰርቃ ሄዳ ብሩን ተቀብሎ አስተናበታት። በጣም ይገርማል። ጥፋቱ የራሷ ሆኖ የኔ ፀሐይ ለምን ትጸጸታለች? ለምን ታዝናለች? እኔ እንዲነግሩ ባላረግ ኖሮ አትጎዳም ብላ ተጸጸተችው። አርፋ ቤቷን አክብራ ብትቀመጥ አስቴርን ባልሞተች ነበር። ዛሬ አልተግባባ ነው። ይልቅ አጎቴ እንዴት ነው? እሷ አስቴርን መከራ የሆነችበት፣ አሁንም መከራ የሆነችበት። እሱ ከሰማ ጀምሮ እያለቀሰ ነው። እኔንም አስለቀሰኝ። አንተ አብረህ ከምታለቅስ እሱን አጽናናው እሺ። እንዴት እንደሚያሳዝን አንተ ስላላየኸው። መርዶ የተቀመጠ ሰውን ሀዘን ለመረዳት ማየት አያስፈልግም። ብቻ አንተ ነህ ከጎኑ ያለኸው፣ አበርታው። እኔም ደውዬ አበረታዋለሁ። እኔ ሳየው አዝናለሁ። የምናገረው ሁሉ ይጠፋብኝ። ቁፍጠን በልና አበርታው። ሀዘን ደቆሶት ስራ እንዳያቆምና የባሰ ባለ ዕዳ እንዳይሆን። አጎቴ እንደሆነ እንደ ስለት ልጅ ነገር ጣጣ አያጠውም። ባለፈው በፀሐይ ቴክስት ደስ ብሎት ነበር ያደረው። ዛሬ ደግሞ በፀሐይ መልእክት ሲያለቅስ ነው ያለው። በሚስቱ ብልግና እሱ እያለቀሰ ነው እልሃለሁ። ይሄድን አትውቀስ። መወቃቀስ አይጠቅምም። በርታ፣ ጠንከር በሉ እሺ።
በኋላ ካርታ ስሞቼ ላንተም ለሱም እደውልልሃለሁ። በቃ አበርተው፣ ጠንከር በል እሺ። ቻው። ከዚህ ምግብ ልስራልህ፣ ቡና ላፍላለህ፣ ምንድን ነው የምትፈልገው? እኔማ ቢሆንልኝ በዚህ የመከራ ወቅት ፀሐይ ብቻ ነበር እፈልገው። እሷ ከጎኔ እንድትሆን ነበር እፈልገው። አንተ በቀኝ እንዳለኸው እሷን በግራዬ እንድትሆን ነበር የምፈልገው። እሷ እኮ እንዳንተ ሀዘን ውስጥ ናት። በዛ ላይ ተጸጽታለች። የሁሉ መከራ የመጣው በእኔ ድንቁርናና በእኔ ድንዝና የተነሳ ነው። ንጉሥ ለእኔ ነው የሚገባኝ። እሷ ምን በወጣት የኔን ሀዘን የምታዝነው? እምነትህን ድንቁርና አትበል። አሁን እግርህን ልጠብህ። ተባረክ። ፈጣሪ ትምህርትን ይግለጽልህ። ያሰብከውን ነገር ሁሉ ያሳካልሽ። እንደዚህ ከጎኔ እንደሆንክ ከጎንህ ፈጣሪ ከጎን ይሆን። ሁሌም ሰው አትጣ። አሚን። እሺ በቃ አንድ ይሁን አልኩ። ገሲ ንጉስዬ፣ እህትህ በመምጣቷ በጣም ደስ ብሎኛል። እናትህ መች ነው ከጸበል የምትመጣው? ትንሽ ቆያለሁ ብላኛለች። እቺ ትንሽ ብር ነች። ያዛትን የሚያስፈልግ ነገር ካለ ግዛሽ። ቆሎ ልግዛ እንዴ? ለቅሶ ለሚመጣ ሰው ማዘግ ነው። ንጉስዬ፣ የእኔ ለቅሶ በውስጥ ነው። ሚስቱ ከሀገር ወጥታለች እንደተባለ ተለባብሶ ቢቀር ይሻላል። በእኛው ነው የሚቀረው። ምኑን አሞተች ሲሉ ምን ልንላቸው? ስለዚህ ማንም አይመጣብሽ፣ ማንም የማይደርሰው ለቅሶ ላይ ይህን ቢሰማ የሰፈራችን ሰው አመት ነው የሚያው። ወሬ ብቻ ቢተውኝማ ጥሩ ነበር። የአካባቢ ምልክት፣ የስራ ቦታ ምልክት ነው የሚያደርጉት። ሚስቱ ትታ ወደ ውሽማዋ ሄደች፣ ውሽማዋም ደግሞ ገደላት። እሱም ደግሞ ይኸው ሀዘን ተቀምጧ ነው የሚባለው። ድርብ ሞት ነው የሚሆነው። ይሄ አፈሩን ያቅልልሽ፣ ይቅለላት። አፈሩን ያቅልላት ማለት ደግሞ ምን ማለት ነው? እሱ ሉሌን ጠይቀው ይነግርሃል። እሺ ሉሌን ጠይቀዋል። ስናነሳው ደወለ። እድሜው ረዥም ነው። አውሩ በቃ። እኔ እጄ ካርታ ገዝቼ እመጣለሁ። መቼ ሰው ለቅሶ ሲደርስ ካርታ መጮት ይፈልጋል አይደል? ንጉስዬ፣ እኔ ብሩን የሰጠው ለቤት የሚያስፈልጉ ነገሮች እንድገዛበት እንጂ ካርታ ምናምን እንድገዛበት አይደለም። እሺ እሺ፣ ስላልገባኝ ነው። አይዞ በቃ ይቅርታ። ሉልዬ፣ ደህና ነህ? እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? እኔ በሀዘን ብዛት ማቀቅ ያለው እንዳይሆን ሆኛለሁ። በቃ ሽልምልምልም በበየልሃለሁ። የኔ ሉል፣ ለካ ፀሐዬ መቻል አቅቷት ነው የጠፋችው። ሳማ ለወራት ያነባችው እኔ ነኝ እንጂ እውነቱን ነገር ያልኳት። እውነት ተቀብሮ አይቀርም ብዬ ነው እንዴት ነገር ያደረኩት። አንተ ካወክ ለምን እስከ ዛሬ ለኔ ያልነገርከኝ? ለምን ደበከኝ? ብትነግረኝ ይሻል ነበር እኮ ሉሌ። ያው የሰማ ከሚነግር ያየ ይንገር ብዬ ነው ዝም ያልኩት። በዛ ላይ ሚስጥር ነው። እዚህም ብላን እንደሱ አልተናገርንም። ለካ ስላላወቁና ስላልሰሙ ነው ዝም ያሉት። እኔ ለምንድን ነው ዘመዶች የማይደውሉት እያልኩ ነበርኩ እስካሁን። ከፈቀድክ አሁን ሚስቱ አርፋለች ይበላቸውና ተሰብስበው እንዲመጡ ላድርግ። በዛውም እኔም አብሬያቸው እመጣለሁ። አይ አልፈልግም ሉልዬ። እኔም አንተም ማግኘት የምፈልገው በደስታ ነው። ደግሞ ነገሩ ተሸፋፍኖ በእኛ ቢያልፍ ነው የሚሻለው። እሺ እንዳልኩ አንተ ሀዘንንም ወጥ አድርገህ ጠንከር በል። እሺ ሉልዬ፣ ሞክራለሁ። ያልከኝ ሁሉ ለማድረግ ሞክራለሁ። የሀዘን መጨረሻ ያድርግልህ። ቤትህ በደስታ ይምላ። እሺ እንዳልከኝ አደርጋለሁ። እሷ የበደል ጽዋዋን ቀምሳ እኔንም ለሀዘን እንዳደረገች። ለሄደው አብዝቶ ማልቀስ ሳይሆን ለሚመጣው ደስታ ማሰብ ነው ያለብህ እና በርታ፣ ጠንከር በል። ምን አማራጭ አለኝ ከመጠንከር ውጭ? ሁሌም ያለፈ ክፉ ነገር የምታስብ ከሆነ ሰላምክና ደስታን ነው የምታጣው። ሰላምና ደስታ ደግሞ ለሰው ልጅ አስፈላጊ ነው። እኔ ሳያንስ በእኔ ጥፋት እሷንም ለመከራ ዳረኳት። የኔት አንተን ባለማሳመኗና ሚስትን ስላዳነች ነው እህት የተዳረገችው እና እህቴ በጣም እየተጎዳች በጣም እያዘነች ነው። ፀሐዬ እኮ ለእኔ ብላ ምን ያልሆነችው ነገር አለ? መቆጨት ሳይሆን መጠንከር ነው ላንተ የሚያስፈልግህ።
ጠንከር በልሽ አጎቴ። እስቲ ያ ንጉስ የሚባለው ካላገናኝ። ንጉሴ ቆሎና ካርታ ሊገዛ ነው መሰለኝ መጣ ብሎኝ ወጥቷል። ካርታና ቆሎ ደግሞ ምን ሊያደርግልት? ያንተ ለቅሶ የበረሃ ለቅሶ እንደሆነ አልገባው ነው ሉልዬ። እሱ እኮ ልጅ ነው መች ይገባዋል ብለህ ነው? እኔ ጮኬ ሰውም ሰበስብ መስሎት። እሱማ ልጅ ነው፣ እኛ ነው እንጂ ትልልቆች። አንተ እኮ ሉሌ የልጅ አዋቂ ነህ። እስኪ ደውልለትና ለሰዎች እንዳይነገር ንገረው። እሱ ልጅ ስለሆነ ባለማወቅ እንዳይናገር ብዬ ነው። ቤታችን ለቅሶ አለ ብሎ እንዳይነገር ብዬ ነው እንደ ድግስ። እሺ ደውዬ እነግረዋለሁ። አሁን ቻው። አይ ሉሌ እኔ ጀግና። ይሄም ያልፋል ብቻ። ሉሌንና ንጉሴን የሰጠኝ ፈጣሪ ይክበር ይመስገን። እነሱ ናቸው የልጅ አዋቂ ሆነው ከጎን። አጽናናው ሀዘኑን አስርሶ ስለ ካርታ ልግዛ ቆሎ ልግዛ ትላለህ? እንደዚህ ይባላል እንዴ? ቢጨንቀኝ ቃላት ባጣ ነው። ምን ላድርግ ብለህ? ቃላት ካጣ ዝም ማለት አይሻልም? አንተ ስላላየኸው ነው እንዴት እንደሚጨንቅ። ቢጨንቀኝም እኮ ቆሎ ካርታ በሱ አልልም እንዴ ሉሌ። እኔ እኮ በሱ አላልኩም፣ ጨምሮ ነው የነገረኝ። የጨመርኩትማ እኔ ነኝ። ያው ማለት አይቀርም ብዬ ነው። ወይስ ከመቼ ነው እንደዚህ የሚሆነው? ቀብሩ እርሙን ቢያወጣ ጥሩ ነበር። እሱ ደግሞ ለሰው አልታደለም። ሀዘኑም ረጅም ነው የሚሆነው። የበረሃ ለቅሶ ሀዘኑ ረጅም ነው። እውነት ነው ሉሌ እውነት። ያው ግን ያልኩት ገብቶ ነው እውነት ነው የምትለው? አረ እኔ አልገባኝም። የበረሃ ለቅሶ ግን ምን ማለት ነው? እሱም በኋላ ጋሽን ጠይቄ ነገር አለው። አሁን ግባ እናረጋጋው። አረ ከአቅሜ በላይ ነው። ብቻ እሞክራለሁ። ፈጣሪ ጽናቱን ይስጠው። አሚን ይስጠው። ደግሞ ሉልዬ እህቴ እኮ መጣች። እንኳን ደስ አለ። መቼስ ደስታ ነው መቀደም ያለበት። ግን ሳትነግረኝ እስከ ዛሬ ድረስ እና ጤናዋስ ግን እንዴት ነው? ደህና ነች? ወሰድ መለስ ያደርጋል። ለቅሶ ልድረስ ብላ የትምህርት ቤት ዩኒፎርም ትለብሳለች። ግን መሄድ የፈለገችበት ቦታ ትሄዳለች? አራት ሄድም። ብቻ ግን ሁሉም ነገሯ ግራ ያጋባል። ግራ መጋባት አያስፈልግም። ጠንከር ብላ አስተማት። እሺ እሞክራለሁ። አሁን ግን ነገሮች እየከበዱ ነው እና ቢሆንም ጠንከር ብለ ማሳለፍ አለብህ። እኔ እኮ በመምጣቷ በጣም ደስ ብሎኛል። እህት አይላለች እንዴ? ደስ አይልም? ብራኒ መታገኘችን እንዴ? አዎ አግኝቻታለሁ። የሆነ ነገር እንዴ ነው ሽጉጥ አደረገችልህ? እሷ ልትሰጠኝ ስትል እኔ አልፈልግም አልኩት። ባለህ ጊዜ ለሌላቸው አካፈል፣ በሌላ ጊዜ ደግሞ አመስግና ተቀበል። ፈጣሪ በሰው አድሮ የሚሰጠን አልፈልግም አይባልም። የምን መግደርደር ነው? በስትክክል አመስግና መቀበል እንጂ ሁሌ መቀበልኩ ይሰለቻል። ለዛ ነው። ይኸውልህ ንጉስ፣ ተቀባይ ሰጪ ይሆናል። ሲሰጡ አመስግና ተቀበል። እሺ ሉሌ፣ ላሜ ቦራ በደንብ ተሻላት? አሁን ደህና ናት። ለፋሲካ ደልበን እንሸጣታለን ብለው እየተማከሩ ነው። አጥግቦ ሊበሏት ነው በለኛ። ጊዜው ይድረስና እናየዋለን። እንዲበላት አደረግ እንበላታለን ብለው ከሰገጡ እንደሚበሏት በቃ ካወቅኩኝ 90% ይጃት ላናፍሳት ብዬ ወጣና አንቺ እስካለቀ በኋላ እመጣለሁ። ትንሽ ቢቆጡኝ ነው። እሷ ግን በቃ አትበላም ቢያንስ። እሺ በኋላ እንደዋውል። ቻው። በርዶ ነው ብርድ ልብስ የለበስከው? አዎ ትንሽ በርዶኝ ነው። ለዛ ነው የደረብኩት። እኔም በርዶኛል። እቅፍቅፍ ብለን እንተኛ፣ ከዛ ይሞቀናል። ልጅና ግቢና ተኝ። ትመጣለህ? አልመጣም። ልጅና ግቢና ተኝ። ወተን ኳስ እንጫወትሽ። እኔ እኮ ኳስ እወዳለሁ። እኔም ኳስ መጫወት እወዳለሁ። ሌላ ቀን እንጫወታለን። ቤተክርስቲያን ላይ ነበረ። ቀሚሴ እንዴት ነው? ነጠላይስ? እኔ ሳላምረው? አባቴን አይተኸዋል? ንጉስን ለማለት ፈልገሽ ነው? አቶ ንጉስ አባቴ ናቸው። ይኸውልሽ ቡናው፣ ንጉስ አባትሽ ሳይሆን ታናሽ ወንድምሽ ነው። አያቴ ቡና ያሉኝ ለምን ይመስልሃል? እንደ ቡና እኮ ቆንጆ ስለሆንኩኝ። ደግሞ ላገባ ነው። ምንድነው ደግሞ የምታገቢው? እኔ አንተን ነው የማገባው። ደስ ይላል። ደስ አይልም? አሁን ደግሞ እንጨፍር። ሰርግ አይደል? ደስታ ነው። አደነስም እንዴ? ደስታ አይደለ እንዴ?
ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ። እባክህ ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ